ሰላም ጤና ይስጥልኝ የጎዶልያስ ቲቪ ቤተሰቦች እንደምን አላችሁ? በሕይወት ጎዳና ላይ ስንጓዝ ሁላችንም የምናልፍባቸው አስቸጋሪ ወቅቶች አሉ። አንዳንዴ ጭንቀት እንደ ጉም ይጋርደናል፣ ተስፋ መቁረጥም በራችን ያንኳኳል። በእነዚህ ጊዜያት የሰው ምክር ላይበቃን ይችላል። ዛሬ ለቆሰሉ ልባችሁ መድኃኒት የሚሆኑ ነፍሳችሁን የሚያሳርፉ 5 ድንቅ የመለኮት ቃላትን ይዤላችሁ ቀርቤያለሁ። እነዚህ ቃላት የጥንት ብቻ ሳይሆኑ ዛሬም ላንተና ለኔ የሚሰሩ ሕያዋን ቃላት ናቸው። አንደኛ፣ እናንተ ደካሞች። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። በማስተዋል ስንመለከተው ጌታችን የሚጠራን ጠንካራ ስንሆን ብቻ አይደለም። ደክመን ዝለን ሸክም ከብዶን እንድንመጣ ይፈልጋል። ዛሬ የሚከብድህ የኑሮ ሸክም፣ የሀሳብ ሸክም ወይም የኃጢአት ሸክም ሊሆን ይችላል። ቃሉ የሚለው ኑ አሳርፋችኋለሁ ነው እንጂ ታገሉ አይደለም። ለጥቂት ደቂቃ አይንን ጨፍንና ይህንን ቃል አሰላስለው እስኪ። የሚገርም ሰላምና ጸጥታ እና መረጋጋትን ያድልሃል። ሁለተኛ፣ አይዞህ አትፍራ። ትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህማለሁ ይላል። እንደሚታወቀው ብቸኝነት የጭንቀት ትልቁ ምንጭ ነው። ማንም የሌለህ ሲመስልህ፣ ማንም የማይረዳህ ሲመስልህ ይህንን ቃል አስታውስ። እኔ ካንተ ጋር ነኝ የሚለው ቃል ከሁሉ በላይ ዋስትና ነው። ብቻህን አይደለህም። የሚረዳህና የሚያበረታህ አምላክ ከጎንህ አለ። ሶስተኛ፣ የማይነጥፍ ሰላም። የዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወክ አይፍራም። ዓለም ሰላም የምትሰጠን ነገሮች ሲሳኩ ብቻ ነው። ጌታ ግን የሚሰጠን ሰላም በማዕበል ውስጥ ሆኖ የሚጸና ሰላም ነው። ዛሬ ልብህን የሚያውከው ነገር ምንድን ነው? ይህንን ሰላም ጸጥታ እንዲያድልህ አምላክህን በርከክ ብለህ በጸሎት ጠይቀው። አራተኛ፣ ለፍጻሜህ ተስፋ አለ። በትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ የእግዚአብሔር ቃል እንዲህ ብሎ እናገኘዋለን። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም። አንዳንዴ አሁን ያለንበት ሁኔታ መጨረሻ ይመስለናል። ነገር ግን አምላክ ለአንተ ያለው ዕቅድ ገና አላለቀም። መከራው ያልፋል፣ ተስፋው ግን ይጸናል። የዛሬው ጨለማ የነገውን ብርሃን አይጋርደውም። አምስተኛና የመጨረሻ ጥቅሳችን አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉ። ስለ አንተ የሚያስብ ስምህን የሚያውቅ አምላክ አለ። ጭንቀትህን ይዘህ አትተኛ፣ ይዘህ አትቀመጥ። በጸሎት ለሱ ስጠው፣ እርሱ ስለ አንተ ያስባልና። ተወዳጆች ሆይ እነዚህ ቃላት በልባችሁ ይረፉ። ጭንቀት ሲመጣባችሁ ደጋግማችሁ አንብቧቸው። ቪዲዮ ከጠቀማችሁ ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ የፈጣሪ ሰላም ከሁላችን ጋር ይሁን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ቆዩ።